ስለዚህ ለእናንተ እርግጠኛ ምልክት አለ በጣም አሪፍ አላቸው ይላል። በቃ ተፍሲሩ ጋር መልሱኛ እንዴ። ስለዚህ አሁን እሱን ነው እያልኩ ታዩት መልሱኛ እንዴ ፕሊዝ። ስለዚህ ሊወርድላችሁ ነው የተባለው ለምንድን ነው? ታሉት ለሚባለው ንጉስ ትልቁ ላይ አርጉኝ። ታሉት ለሚባለው ንጉስ ምን ሊሆን ነው? ምልክት እንዲሆን ኦልሬዲ ተወስዶባቸው ነበረ። ታሉት ለሚባለው ንጉስ ግን ምልክት እንዲሆን ከሰማይ ሊወርድ ነው አይደለ? ከዛ ምን ይላል? ይኸው እዚህ ጋር በውስጡ ምን አለ ይላል? wherein in the sacrament means grace in addition ይላል እዚህ ጋር ምህረት that sacrament means mercy ምህረትና በውስጡ ምህረትን ያዘ this also meaning given by Ibn Abbas ይላል። ኢብኑ አባስ ራሱ ይህን ተናግሮታል ይላል። ከዛ አላህ እንደዚህ እንዳለው ብሎ ይናገራል። ኤርሚነንት ኦፍ ደ ዊች ሙሳ ሞሰስ ኤንድ ሃሩን ሌፍት ቢሃይንድ እዛ ሳጥን ውስጥ ምን አድርገዋል? የሙሳና ሃሩን የተዉት ያስቀመጡት የራሳቸው ልብስ ምናምንም አለ። ኦኬ ከዛ ልብስ ላሳይ ነው ያው the remnant of that which Musa, Moses and Harun are left behind meaning Moses staff remnant of the tablet ያው እዚህ ጋር the tablet yes ልብስ ይያልክ አትጨምር ልብሱ ላሳይ ነው አይዞ ሞሰስ ስታፍ ማለት ነው ስታፍ ልብስ ላይ ተጨምርማ ያልተጻፈ ነገር አመጣለሁ ሞሰስ ስታፍ ላሳይክ ነው። ኧረ ይሄ ራሱ የሚጠመጠው ጥምጣሙ ራሱ አለ ገና ላሳይክ ነው። ሞሰስ ስታፍ ምንድነው? የሙሴ ምኖች ናቸው ወይ የሙሳ ምን ማለት ነው? ሞሰስ ስታፍ ማለት ሞሰስ ስታፍ ይላል። ኦኬ ምን ማለት ነው? የሙሳ ስታፍ ከተባለ የሙሳ ስታፍ ሲባል ማለት ነው ሞሰስ ቢሎንጊንግ የሱ ያለው ነገሮች ያ የሙሴ ንብረቶች አይደል? የሙሴ ሁሉ ነገሮች ወሲያብ ሃሩን ወረድ ኦኬ አንድ ቆይ ምንም የለም ብለኛል። የሙሴ የለም አላልኩህም ወይ ላሳየረ ምን ራሱ እንዳለ አለ ገና ይኸውልህ። እሺ እና ታብሌት አለ አይደል ውስጡ ሳጥን ውስጥ ታብሌቱ ምንድነው? መልእክቱ የተቀመጠበት መልእክት ከአማርኛው ላይ ተጽፎልካል። ታብሌቱ ምንድነው ወንድሜ? ታብሌቱ ከማን የተሰጠው? ከፈጣሪ። ጽላት ምን ነው አይደል እኮ ከፈጣሪ ነው የተሰጠው። ስለዚህ ጽላቱ ማለት ነው። ጽላቱ በአማርኛ ጽላት ልትለት ትችላለህ አይደል? በአረብኛው እንደምን ይባላል ታብሌቱ? በአረብኛው እንደምን ይባላል? በአረብኛ አይደለም። ታብሌት ነው። አልዋህ ይባላል። የሳጥኑ የታቡቱ ጥቅም ምንድነው? ውስጡ ምንድነው የሚያስቀምጡበት? ማቴሪያሎችን ያስቀምጣል። ታብሌቱም አለበት አይደል? ይሄ ጽላቱ አለበት አይደል? ትክክል ነኝ? ልክ ነህ። ስለዚህ ከሰማይ ሲወርድ ታቦቱና ጽላቱ አንድ ላይ ነበር ማለት ነው አይደል? በውስጡ መልእክት አለበት። 245 እኮ አስቀምጦልካል። እሱን አይደለም ጥያቄ። በውስጡ ያለበት መላእክት የሚሸከሙት ሆኖ ሳጥኑ ሊመጣላችሁ ነው። የጠየቁ እሱን አይደለም። ታብሌቱ መጀመሪያው ተወስዶባቸው ነበር ይላል። ጽላቱ በእናንተ አላቆም አልከኝ፣ በእኛ ጽላትን በለው ጽላቱ። ኦኬ ያሲን ያን ተከል ጠይቀህ ሳጥኑ ማን ነው የሰራው? በእስልምና ታቡቱን የሰራው ማን ነው? ከሰማይ ነው የወረደው ወይስ ሙሳ ነው የሰራው? ሙሳ ሰርቶት ይሆናል። አሃ ታው እንጂ አለ ማስረጃ ፕሩፍ በእስልምናው ሙሳ ሳጥን ሰራ የሚል ወጣኝ። ሙሳ ሰርቶት ይሆናል ነው ያልኩኝ እኮ። ማስረጃ አለ ሆይ ነው ያልኩት እኔ። ከሌለ ችግር የለውም ሚስ ፋይን ወይ ተዘጋጅ በላ ቀን ትለዋለህ። ልቀጥል እኔ ሰዓትም እየደብኝ ስለሆነ። ከዛ ይላል በውስጡ ምን እንዳለ ይኸው። እሺ አተውሪ said እንዲያለ ይላል አተውሪ some said that it contained a pot of manna and the remnant of the tablets while some others said it contains Moses staff and 2 shoes ይላል። ሁለት ጫማ አለው ጭራሽ ይላል። የት ላይ ነው እንደዚህ የምታነበው? ይኸው እዚህ ጋር ተፍሲሩንም ይዣለሁኝ እዚህ ጋር ይኸው ሪፈር ይኸው 2012 ይላል። ሪፈር ቱ 2012 ይልና የሙሴ ዕቃ ከተባለ ውስጥ አንደኛው ጫማ ነው ይላል። ሁለት ጫማ የሙሴ ብትር የሃሩን ሙሳ ወዓስ ሃሩን በአማርኛ ነገራቸው የሃሩን ቀደም ታብሌት ያልነው በአረበኛው ለውሐይን ነው የሚባለው። ያሲን የሃሩን ምንድነው ያለው አልከው? በአማርኛ
አንድ ሰው አስወርድና ሳላህን አስገባው። ምን አልከኝ? አንድ ወንድም እኔ አልቆይም እኮ እናንተ ቀጥላላችሁ ፕሊዝ። የአሩን እኛ እንቀጥላለን አንተ ስትል። እሺ የአሩ ምንድን ነው ያልከው? እዚህ ላይ ሐዲሱ እዚህ ተፍሲሩ ላይ የተለያዩ ነገሮች እንዳሉ ነው የሚናገረው። ምን እኮ ንገረን። ቅድም ምንም የለም። የአሩ ምንድን ያለው ውስጡ? እኔ ምንም የለው አላልኩም። ምንም የለውም አላልኩም። እሺ የአሩ ምንድን ያለው ውስጡ ንገረኝ። እንደ ተፍሲሩ የተለያዩ ነገሮች በተለያየ ነገር አስቀምጠዋል። ለምሳሌ ከዛ ውስጥ ማለት ነው እሺ ያኒ وقال ابو صالح وبقيته يعني عصا موسى انا عندي بتلك ورميسكي ይታይቃል። አረበኛው ማንበብ የምትችል ከሆነ ወይም ሳላህ ይሄው አሳ ሙሳ ወአሳ ሃሩን የሙሴ በትርና የሃሩን በትር ወለውሐይ ይሄ የሙሳ በትርና የሃሩን በትር ይሄ አንዱ ነው። ከተፍሲሩ እዛ ውስጥ አለ ከሚባለው ነገር አንዱ ነው እያልኩ ነው። እሺ ቀጥል። ይነበባል አይደለ? እሺ የሙሳ በትር የሃሩን በትር ሌላስ ምን አለ? ወለውሐይ ይሄ ታብሌት ያልነው ማለት ነው። እሺ ሌላስ ምን አለ? ጫማ የለም? እዚህ ላይ ጫማ የለም። ጫማ የሚል የለም። ሳላህ ጫማ የሚል አለ እንዴ? ሳላህ እሺ ይቅርታ። በመጀመሪያ ደረጃ ይሄ ተፍሲር ላይ የተቀመጠው እስራኤልያት ነው። ከቁርአን ካል እስካልተጋጨ ድረስ እንደ ታሪክ ልንቀበለው እስካልተጋጨ ሊኖር ይችላል፣ ላይኖርም ሊሆንም ላይን ይችላል። ሰላም እስራኤልያት ሰላም ወንድሜ ይቅርታ። እና አንዴ ስማኝ አሉ በጣም ስለመሸብኝ ተወሎታ ነው። ጥያቄን ተወል ጨርስ ስላልመለሰልኝ ጥያቄ ይሄን አንተን ስለተካቱ። እሺ የመጀመሪያው ጥያቄ ታቡት የተባለው ምንድነው? ሳጥን ውስጡ ምን አለ? ውስጡ ምን አለ? መቼ ላይ ነው ያ ነበር? መቼ ላይ ነው ይሄ በጣም ሲመጣ የነበረው ነው? ውስጡ ምን አለ? ከሐዲስ አንፃር እንድመልስልህ ነው ወይስ የታሪክ ጻፊዎች ከተናገሩት አንፃር እንድመልስልህ ነው የፈለግኸው? ፈላ እስልምና የሚለውን ነገር ኢምፕሬስ ውስጡ ምን አለ? በእስልምና ከሆነ እስልምና ቁርአንና ሐዲስ ነው። ምንም አለው ብሎ አይናገርም። እንደዚህ አለው ብሎ አይደለም። ግን ምንድነው በጥቅሉ ምንድነው የሃሩንና የሙሴ ቆይ አንዴ ልነግርህ ነው። ቁርአኑ የሚለው የሙሳና የሃሩን እንትን ምንድነው አንድ ጊዜ ቁርአን ክፈትልኝ። የነሱ ዕቃዎች እንዳሉት የነሱ መታወሻ ነገር እንዳለው ነው የሚናገረው። እሺ ሰላም አሁንም በጥቅሉ የተናገረው ቁርአኑ አንዴ ሰላም ቁርአኑ ነው የምትቀበለው። ቁርአኑ አለው ውስጡ የሙሳና የሃሩን ዕቃዎች አሉት ይላል። አንድ ሌሎቹ ግን አይሉም አልከኝ። ቁርአን የቱ ነው ትክክል? የቱ ነው ሰሽ? ምኑ ነው ማናቸው አይሉም የሚል ወይ ጉድ! በእስልምናው አንድ እንትኖች ሐዲሶችና ተፍሲራቶች አይሉም አልከና ቁርአኑ ግን ይላል አልከኝ። አራዳ እንደዛ አይደለም ያልኩ እባክህ። ይሄን ዝርዝር ቁርአንና ሐዲስ አይናገርም ነው ያልኩት። ቁርአንና ሐዲስ አይናገርም። በጥቅሉ የሃሩንና ሙሳ የተውት ነገር እንዳለ የነሱ ቅርስ እንዳለ ይናገራል እንጂ ጫማ እንደዚህ ዝርዝር አይናገርም ያልኩት። ሰላ ታብሌቱ ምንድነው? ጣውላ የተጻፈበት ጣውላ ይባላል በአረብኛ ጣውላ ማለት ነው። በአማርኛ ታውራት የተጻፈበት ታውራት የተጻፈበት ነው ታብሌት። ታብሌቱ ላይ ምንድነው ጽሑፍ ያለው ይባላል? ችግር የለውም። ምንድነው ጽሑፍ ያለው? መጽሐፍ ነው። ተውራት ኦሪት መጽሐፍ ነው ያለው። መጽሐፍ ነው ተውራት የምትሉት መጽሐፉን ነው? አዎ መጽሐፉ ነው ጽላት የተባለው። ጽላት አይደለም ጣውላ ነው። ለህውን የተባለ ለህማ ጣውላ ነው። ጽላት ሳይሆን የተባለ ጣውላ ነው። ጣውላ ላይ ደግሞ ምን ተጽፎበታል? ተውራት ተጽፎበታል። ታብሌቱ ላይ ነው ተውራት ተጽፎ ወንድሜ። ታብሌት ማለት ስማኛ አሁን እንትላችሁ ቶራ የሚባል መጽሐፍ አለ ለሙሴ አላችሁ አይደል? በጣም ጥሩ። ይሄ እኮ ተወስዷል ተሰባብሯል እኮ ነው የሚለው። ተሰባብሮ የነበረ እኮ ነው። ተሰባብሮ የነበረ ፍራግመንት ነው የቀረው። ምኑ ላይ ነው የሚለው? ቁርአን ላይ ነው የሚለው ወይስ አሁን ያልኩት ተፍሲሩ ላይ ነው የሚለው? እንለይ። እሱን እኮ እንለየው እያልኩ ነው። ሬምናንት ኦፍ ዘ ቴብል ማለት ነው። ሬምናንት ኦፍ ዘ ቴብል አሁን እኮ ቅሪት የጣውላው ቅሪቶች ማለት ነው። የጣውላው ቅሪቶች ማለት ነው። የጣውላው ቅሪቶች ይሄ ባይ ዘ ዌይ ተወስዶ እየተመለሰ ነው። ገና አስተውል። ተወስዶ ከነሱ እየተመለሰ ነው ማለት ኦኬ። ታውራት ተወስዶባቸው ነበር። ሰላ አንዴ ፕሊዝ። ታውራት ነው ስላልከኝ ታውራት ተወስዶባቸው ነበር። አብሮ ሄዱላል። የመጀመሪያ ተጻፈው ለሙሴ ተጻፈው። ለመጀመሪያ ለሙሴ ተጻፈው የተሰጠው ከዛ ተመልሶ ወረደ።
ከታቦቱ ጋር አብሮ ወረደ ነው። አሁን በመጀመሪያ ልጅ አንድ ነገር ልንገርህ። እሺ አንድ ነገር ለሞት የተሰጠው ብለህ እኔ ፕሊዝ ኮንፊውዝ አደረከኝ ባሰ። ቆይ አንዴ እየሰማኝ ያለ አንዴ ቆይ ሰላ ሰዓቴን በቃ ሊነጋብኝ ነው። እሺ አንዴ ሰላ ታብሌቱ አለ ወይም ጽላቱ አለ ቶራ በለው አንተ ችግር የለውም። ከዛ ደግሞ ሳጥኑ ደግሞ አለ አይደለ አይደል ሰላ? እሺ አሁን አይደለ ነው በተፍሲሩ ላይ ነው ቁርአኑ ላይ አይደለም ማለት ሰላ ፕሊዝ መልስልኝ። አንተ ስትመልስልኝ በተፍሲሩን በቁርአኑ ማድረግ መልስልኝ። ታብሌቱ ማስቀመጫ ሳጥኑ አለ እንደዛ ከሆነ ስማኝ፣ በመጀመሪያ ደግሞ ስማኝ። እሺ በደንብ ስማኝና ሰላ ጥያቄ ስማኝ እንጂ ጥያቄ እኮ ልጠይቅህ። ሰላ ጥያቄ ልጠይቅህ ፕሊዝ እኮ ጥያቄ ለመለስክ እኮ ነው። ጥያቄንም አጠይቅ። መቼ ሰማኸኝ? አልሰማኸኝም እኮ ጥያቄን ስማኝ። ታብሌቱ የተቀመጠው ምን ውስጥ ነው? ሳጥን ውስጥ አይደል? እንደ ተፍሲሩ ነው እያወራለሁ አይደል? እንደ ተፍሲሩ እንደ ቁርአን ነው እያወራለሁ ነው እያልከሉት አትቀበለው። ይሄን ተፍሲር ትቀበለዋለህ? ኦኬ ተፍሲሩን ትቀበለዋለህ? የቁርአኑን አንቀጽ እያነበብን እናወራለን ማለት ነው። አንድ ያሲን ፕሊዝ ሰላ ተፍሲር ትቀበላለህ? ካልተቀበልከው ተፍሲር ላይ ያለን አይደለም ተፍሲር ላይ ያለንን እምነታችንን ልንገርህና ከዛ በኋላ ከዛ አንፃር ትጠይቀኛለህ። እሱን እኮ ሰማህ። እሺ ጥሩ ጥያቄ ላቅርብልህ፣ ከዛ ተፍሲሩን ትነግረኛለህ። ወይ ጉድ! ይኸውልህ ሰላ እኔ የእስልምናውን ታሪክ ከታቦቱ ጋር የተያዘውን ብቻ ነው የምፈልገው። አሁን ከታቦቱና ከታብሌቱ ጋር የተያዘውን ኦኬ። ታብሌቱ የሚገኘው ታቦት ውስጥ ነው አይደለ ሰላ? ቁርአን ላይ እንደዛ የሚል ነገር የለም። ቁርአን ላይ ከሆነ እንደዛ የሚል ነገር ታቦት ውስጥ ይሄ ነገር አለ ብሎ በዝርዝር አላስቀመጠም። አንድ ቁርአኑን ልክፈት። እሺ ነብያቸው ለእነርሱ ይላል ያው የንግስናው ምልክት ከጌታችሁ የሆነ እርጋታ የሙሳ ቤተሰብና በደንብ ስማኝ ወንድሜ ቁርአኑን ላንብብልህ። የንግስናው ምልክት ከጌታችሁ የሆነ እርጋታ የሙሳ ቤተሰብ እና የሃሩን ቤተሰብ ከተዉት ቅርስ በውስጡም ይላል ያለበት መላእክት የሚሸከሙት ሆኖ ሰዓቱን ይመጣላችሁ ነው። አማኞች ብትሆኑ በዚህ ለእናንተ እርግጠኛ መልእክት አለላላችሁ ይላል። ኦኬ ታቦት ውስጥ ያለው ውስጡ ምንድን ነው ያለው? ዝርዝር ተናግሯል። ቁርአን እንደ ቁርአን እሺ ፍታው። ታዲያ ዝርዝር ካልፈታው በምን ነው የምፈታው? ሰላም እኮ በመጀመሪያ ደረጃ ለኛ ምንድን ነው ተፈታ የሚጨምር የሚቀንስልን ነገር የለም። ይሄ ነገር ግን ምንድን ነው ውስጥ ያለውን ደግሞ ብለው ሰላ ወንድሜ ተጨመረ ቢፈታ በመጀመሪያ ደረጃ የሚቀንስ ነገር የለም አትበለኝ እንጂ እንዴ ፍታልኝ። እሺ ይሄን ፍታልኝ፣ በተፍሲር አድርገህ ፍታልኝ። ምን ያደርግልኛል? በቃ እሺ አንድ ጊዜ እሺ እንደዛ ከሆነ በደንብ ስማኝ ማዝሙር አንድ ሚውት እሺ ልስት ደቂቃ እሺ ፍታው ኦኬ እሺ ምንድነው ቁርአን ላይ የተቀመጠው ያ ሳጥን በውስጡ ሙሳ ሃሩን እንደዚህ ቤተሰቦቻቸው የተውት ቅርስ ነው። በሱ ስር መላእክቶች ተሸክመውት እዛ ውስጥ አለ ሃሩንና ሙሳ የተውት ቅርስ አለ ከቤተሰቦቻቸው ደግሞ። ይሄን ነገር በዝርዝር ጉዳይ በሐዲስም የሆነ በቁርአን የተውት ይሄን የሚል ነገር አልመጣም። በጥቅሉ ይሄ ነገር ከዛ ላይ ተፍሲር ላይ ከእስራኤልያት ይዘው ከእስራኤል የእስራኤል ሰዎች ይዘው የሚናገሩት ነገር አለ። ያን የመቀበል ግዴታ የለብንም እስካልተጋጨ ድረስ ከቁርአን ከሐዲስ እስካልተጋጨ ድረስ ሊሆንም ላይሆንም ይችላል። ዝም ብለን እንደ ታሪክ እንደዚህ ይባላል ብለን እናወራለን። ይባላል ብለን እናወራው እንጂ ትክክል ነው ብለን አናወራም። ስለዚህ እንደ ቁርአንና እንደ ሐዲስ ትክክለኛውን ከሆነ አልተነገረን ባልተነገረን ነገር ላይ እንደዚህ ነው ብለን አናወራም። አሁን ገልጽ ነው። ጨረስክ? በቃ ይሄ ነው መልስክ? አዎ። እሺ መልእክት የተባለው ምንድነው? በውስጥ ያለው መልእክት ምንድነው? በታቦት ምልክት ነው የሚለው ምንድነው? እሱ ምልክት ነው የሚለው መልእክት አይደለም እኮ። ምንድነው እሱ ምልክት? ያ ታቦቱ መምጣቱን አመልክት ለጣሉት የሰጣኑ ምልክት ይኸውልህ በውስጡ ይላል አይደል? በውስጡ ምንድነው? በውስጡ ቅርስ ያለበት በውስጡ ምንድነው ያለው? ምንድነው? ኧረ ስማኝ ሰላም። ይኸውልህ የንግስናው ምልክት ከጌታችሁ የሆነ እርጋታ የሙሳ ቤተሰብና የሃሩን ቤተሰብ ከተዉት ቅርስ በውስጡ ያለበት መላእክት የሚሸከሙት ሆኖ ሳጥኑን ይመጣላችሁ ነው። አማኞች ብትሆኑ በዚህ ለእናንተ እርግጠኛ መልእክት አልናላችሁ ይላል። በጣም ጥሩ። እኔ ጥያቄ አሁን ምልክት ነው የሚለው አከናለ ምልክት ነው የሚለው ልጠይቅህ። እሺ ታቦት ውስጥ ምንድን ነው ያለው?
ዝርዝር ጉዳይ አልተነገረንም እያልኩ ለምንድን ነው እሺ ማን ነው ይሄ ዝርዝር ጉዳይ ታልሰው አለ የምትቀበለው ሰላም ከተፍሲር አምጣልኝ አለ የምትቀበለው ማንንም ጉዳይ እንደዚህ ሲናገሩ እንደ ታሪክ እንደዚህ ተብሏል በየ ይቀበላሉ እንጂ እርግጠኛው የማወራ ማንንም ቁርአንና ሐዲስ ያልነገረኝን ማንንም ብቀበለው የለም እርግጠኛው እንደዚህ ነው የሚነገር እሺ ይሄ ተፍሲር ከታመጡ ሲፈስሩ ጉድመት ላይ ያስቀመጡ እኮ አይደለ ከእስራኤልያት ያዙት የነገርኩ እስራኤልያት የሚባል ነገር አለ ስለሱ እኮ ስላላው እኮ ተቀበላለው ሳትቀበለውም እኮ ነው እኮ ግራ አጋባኝ ተፍሲሩን ተቀበላለው ሳትቀበለውም እንዲህ ተብሏል ብዬ እቀበለዋለሁ ግን እርግጠኛ እንደዚህ ነው ብዬ መናገር አልችልም አይቻልም በዚህ አይነት ነገር ላይ እንደ ማስረጃ አይሆንም ግን እንዲህ ተብሏል ብለህ እንደ ታሪክ ተብሏል አንተ እኮ እንደሱ ያለ እንደሱ ይኸውልህ አንተ እንደሱ አልክ ወንድሜ አንተ እነሱ ከእስራኤልያት ነው እሺ በጣም ጥሩ ያ ታሪክ ትክክል ነው ዙሪያቸው አይሁዶች ምናምን ነበሩ ከዛ ሰላም ስለዚህ እዚህ ጋር መጡ ታሪክ ውሸት ነው ማረጋገጥ ኧረ ሰላም በእናትህ ይሄን ታሪክ እነሱ የውሸት ታሪክ የዘገቡት ወይስ የሆነ ታሪክ ነው ሰላም አረ በመጀመሪያ ደረጃ እውነት ነው ውሸት ነው እያሉ አይደለም የዘገቡት እንደዚህ ይባላል ብለው የተናገሩት ስለዚህ እኮ ከየት ሲያመጡት ያልነበረ ታሪክ ነው ያመጡት ሰላም እኔ እኮ አልገባኝም ያንተው ሙፈስሮች የእስልምና አንዴ ዲያቆን መስመር አንዴ ቆይ እስኪ አንዴ ቆይ ልናገር ያሲን አንዴ ቆይ እስኪ አንዴ ቆይ ዲያቆን መስመር አንዴ ለሰላ ጋር ጨርስ አንዴ ይኸውልህ ዲያቆን መስመር እኔ አንተ ጋር አንድ ጊዜ የኛን እምነት ልንገርህና ከዛ በኋላ ትጠይቀኛለህ አሁን እኮ በመጀመሪያ እምነቴን እንኳን ምን ብዬ እንደማምን ስላልተገባህ ነው እያወራን ያለነው እንደ መረጃ ይሄ ነገር እንደዚህ ነው ብለን የምናወራው ቁርአንና ሐዲስ ላይ በተነገረን ላይ ብቻ ነው ተፍሲር ላይ የተነገረውን ነገር ሁሉ መረጃ ነው እንደ ማስረጃ አድርገን እናገራለን እንደዚህ ይባላል ብለን እናወራለን እንደዚህ እኮ ይባላል ማለት ያ ነገር እውነት ነው ውሸት ነው ብለን ማተናገሩ ነው እንደ ታሪክ የሚወራ እንደዚህ እኮ ተብሎ ይነገራል ልክ እንዳፈ ታሪክ የምታወራው ነገር ነው ልክ እንደዚህ በጣም ጥሩ ይሄ ማለት ሰላም ወይስ ገባኝ ይሄን ማመን አለብህ ማለት አይደለም ያስቀምጣሉ አንዴ ሰማኝ ሰላም ጥሩ ይሄን ተፍሲር ሲጽፉት እነዚህ ሙስሊሞች አጻፉት አይደል ናቸው በጣም ጥሩ እነዚህ ሰዎች ሲጽፉት እነዚህ ሙስሊሞች አንተ አባቶች ሲጽፉት ይሄን ተፍሲር ይሄን ቁርአን ሲያብራሩ ይሄን ታሪክ ሲጽፉ በግምት ነው የጻፉት አይደለም የሚባለውን ሰምቶ ነው የተባለውን ነገር እንደዚህ ይባላል የሚባለው እንደዚህ ይባላል ብሎ ነው የጻፉት በግምት ሳይሆን ሲባል የነበረው አፈ ታሪኩን ነው የጻፉት ትክክል ናቸው ወይስ ትክክል አይደሉም በምንድን ነው ኢቫሉዌት የሚደረገው ትክክል መሆናቸው አለመሆናቸው መባሉ ላይ የመባሉን ብቻ የጻፉት እነሱ የጻፉት እንደዚህ እንደሚባል ስለተባለ ብቻ የተጻፉት ትክክል ናቸው ትክክል አይደለም ቁርአንና ሐዲስ ቢነግረን ወይም ደግሞ ያን ነገር ታማኝ አካል በቦታው የነበረ ወይም ደግሞ ወንድሜ እኔ ኮንፊውዝ ያደረከኝ ነው ይኸውልህ እነሱ የጻፉት ለምን ነው የጻፉት ይኸውልህ የጻፉት እኔ እኮ በጣም ግራ የሚያጋባ ነው ተፍሲር ለምሳሌ የጻፉት እንደዚህ ይባላል ነው ወይ እንደውም አንድ ያንተኑ ኢማም ላሳየ እንደውም ስለ ታቦት ያሉትን ላሳየ ትቀበሏለህ እሱም ቪዲዮ ባሳየ አንድ ነገር ያሬዲ እኔ ግለሰብ አይደለም ቁርአንና ሐዲስ ብቻ ነው የሚቀበል ግለሰብ እኮ አይደለም ግለሰቡ እኮ የጠቀሱት እኮ ሐዲሱን ነው ወንድሜ ያንተ ኢማም አስተማሪ ሐዲሱን ጠቅሰው ትክክል ነው ብሎ እኮ ነው ሐዲሱን ይቀበላል ሰውየውን ሳይሆን ሐዲስ ያመጣውን ሐዲስ ይቀበላል ሰውየውን አለ ሰላ ተፍሲር ትቀበላለህ ተፍሲር ቁርአንና ከሐዲስ ካልተጋጨ ወይም ቁርአንና ሐዲስን ተመርኩዞ የተፈሰረ ነገር እሱን ይቀበላል አሳየኝ እሺ የተጋጨው ነው የተጋጨው ይሄ ተጋጫልኩ እኮ ተጋጨው ኦኬ ለምን ደሞ አትቀበለው ታዲያ እሺ በደንብ አንድ ደቂቃ ብቻ ስሜ በደንብ ላስረዳ ማለት እየተረዳኸኝ አይደል ይሄ እንደ አፈ ታሪክ የተነገረ ነገር ነው እንደ አፈ ታሪክ የተነገረ ነገር ላይ ኢብኑ አባስ ቋንዴ ወንድሜ ኢብኑ አባስ የተናገረውን አፈ ታሪክ አዎ ከማን ሰማካ ትክክለኛ ነገር አልተናገረም ይሄን ሲናገር ዝም ብሎ በግምት ነው አረ በግምት አይደለም የሚነገረውን አፈ ታሪክ ነው የተናገረው ማለት አይገባችሁም እንዴ ማለት አይገባም መሰለህ አንተ እኮ አልቀበለውም እያልክ ነው ይሄን ታሪክ ዝም ብዬ ነው እንጂ የመቀበል ግዴታ ያለብኝ ትለኛለህ የተናገረው ደግሞ ኢብኑ አባስ ነው ኢብኑ አባስ ለምን ነው የሚያሳስት ያልሆነ አልተፈጸመም ተፈጽመዋል አላልኩም እኔ እኮ ተፈጽሟልም አልተፈጸመም ይሄ ነገር በደንብ ስማኝ ይሄ ነገር በውስጡ ያለው ነገር ዝርዝር በቁርአን በሐዲስ አልተነገረንም
ይሄን ነገር ግን የተፍሲር ሰዎች ከየት አምጥተው ጻፉት ሲባል እስራኤላውያኖች ወይም አይሁዳውያኖች በዙሪያቸው የነበሩት አይሁዳውያኖች ከሚናገሩት የሰሙትን ነው። እንደዚህ በዚህ ውስጥ እንደዚህ አለ ብለው የተናገሩት የሰሙትን ያስቀምጡት። እሺ አላህ አንዴ ያልገባኝ ነገር ታሉት የሚባለው ንጉስ መቼ ነው የነበረው? በዳዊት ዘመን ታሉት የሚባለው ንጉስ። እሺ ስለ ታሉት ማን የነገራቸው? አላህ አይደል? ቁርአን። አዎ አይደለ? ኦኬ። ከታሉት ጋር የተያዘውን ታሪክ አላህ ከየት አመጣው? እንዴ አላህ ከየት አመጣው ይባላል እንዴ? አላህ እኮ ያውቃል፣ ሁሉን አዋቂ ነው። በጣም ጥሩ። ስለዚህ ስለ ታሉት የተነገረው ጠቅላላ ትክክለኛ ታሪክ ነው አይደለ? ቁርአን ላይ የተነገረው። በጣም ጥሩ። እሺ እዚህ ጋር ተፍሲር ላይ የተነገረው ስለ ታሉት ከቁርአኑ ጋር ይጋጫል? አዎ እሱን እናያለን። ከቁርአን ጋር ይጋጫል አይጋጭም? እሱን ነው የምፈልገው ነው። ሰላም ይጋጫል አልኩም እኮ። ይኸውልህ አሁን በደንብ ስማኝ እየነገርኩህ። ሰላም ፕሊዝ፣ እኔ በጣም እየደከመኝ ነው። ይሄ ተፍሲር ላይ ያለው አንዴ ሰላም፣ ተፍሲር ላይ ያለው ከቁርአኑ ይጋጫል? እኔ መቼ ይጋጫል አልኩ? እሺ ተፍሲር ላይ ያለውን ትቀበለዋለህ? እዚህ ላይ ያለውን እንዳፈ ታሪክ እንጂ ትክክል ብላ አትቀበለውም? እሱንማ ማረጋገጥ አለብኝ። ያልተረጋገጠ ነገር እንዴት ነው የምትቀበለው? በምንድን ነው ማረጋገጠው? እነዛ እኮ ያወሩ ሰዎች እኮ ታማኝ ይሁን አይሁን አይታወቅም፣ ዝም ብሎ። ስለዚህ በግምት ነው የተወራው የተፍሲር። ተፍሲሩንማ ይኸውልና ሰዎች የሚሉትን ነው እያወሩ ያሉት ነው። ገባኝ እኮ ወሬው ትክክል ይሁን አይሁን በምንድን ነው የምታውቀው ወንድሜ? አንተም እኮ ማረጋጫ የለም። ስለዚህ ይሄ ውሸት ቢሆንስ? ውሸትም ሊሆን ይችላል፣ እውነትም ሊሆን ይችላል። ውሸትም ሆነ እውነትም ለኛ የሚጨምርልን የሚቀንስልን ነገር የለም ነው ያልካቸው። እሱማ የለም ወንድሜ። ለምን መሰለህ? ይሄ የአንተ ሙስሊሞች አባቶች የጻፉትን ይጻፋ ምን ችግር አለው? አንዴ ሰላም ከተጋጨ አሳየኝ የተጋጨውን ክፍል። እኔ ምሽ ተጋጭ አልኩ። አሁን እየገባህ አይደለም? ያሬድ አውቀህ ነው ወይስ አልገባኝም? ለምሳሌ አንድ ነገር ተፍሲር የማትቀበለው ከቁርአንና ከሐዲስ ከተጋጨ ነው አይደል? በመጀመሪያ ያ ነገር ውድቅ ነው ነው አይደለም ወንድሜ? ሰላም ተፍሲርን የማትቀበለው ከቁርአንና ከሐዲስ ከተጋጨ ነው አይደል? እሺ አንድ ጊዜ ሰማኝ። እሺ በደንብ ስላልሰማኝ ነው። ከቁርአን ከሐዲስ ካልተጋጨ በደንብ ስማኝ። እኔ ሐዲሱን እየነገርኩ ከቁርአን ከሐዲስ ካልተጋጨ እሺ እንላለን። ከተጋጨ ይሄ ነገር ስህተት ነው እንላለን። በጣም ጥሩ። አንድ ጊዜ ልጨርስ፣ አልጨረስኩም። አንድ ጊዜ ስማኝ። ከቁርአን ከሐዲስ ደግሞ ካልተጋጨና ቁርአንና ሐዲስ የሚለውን ደግሞ ከደገመው ይሄ ትክክል ነው እንላለን። በጣም ጥሩ። እሺ ይሄ አዲስ ምን ያደርጋል? ሶስተኛውን ሳላልነገርኩህ እኮ ነው። እሺ ሶስተኛው ላይ ደግሞ ከቁርአን ከሐዲስ አይጋጭም። ቁርአን የሚለውን ነገር ቁርአን አላጸደቀውም፣ ቁርአን አልተቃወመውም። ከየት መጣ ታሪክ? መስፈርቱ ምንድነው? ሰላም አሁን ይሄን ለመቀበልህ መስፈርት ከየት መጣ ታሪክ? የውሸት ከጻፉስ እኮ ልነግርህ፣ እሱን እኮ ነው እያወራ ያለሁት። አሁን በደንብ ስማኝ። ሶስት ነገር አለ። እስራኤልያ ሲወራ በሐዲስ እንዳስተማረን ምንድነው? ዝም ብላችሁ እንዳታስተባብሏቸው እንዳትቃወሟቸው ማለት ነው። ዝም ብለን አለ ምን እናደርጋለን? ወደ ቁርአን ወደ ሐዲስ እንመልሰዋለን። እሺ ወደ ሐዲስ መልሶ ወደ ቁርአን ይሄንን ሰላም ፕሊዝ እሱን አይደለም የምፈልገው በዚሁ ክፍል ላይ ስፔሲፊክ በዚህ አንቀጽ ላይ ይሄ ተፍሲር ኢብኑ ከቲር ብቻ አይደለም ባይዘው አሁን ዛሬ የነ ሌሎችም ቁርጡቢ ላይ ተደርሷል። ሌሎችም አለ እነ ኢብኑ አባስ አንተ በሰማኝ እኮ እስካሁን ያወቃ ነበር። አንድ 30 ሰከንድ ብቻ ስማኝ። 30 ሰከንድ ብቻ ስማኝ። አልሰማም። አንዴ ስማኝ። አሁን እየሰማው ነበር። ኢብኑ አባስን አትቀበልም፣ አልፈርን አትቀበልም። አንዴ ልጨርስ። አትቀበልም ለምን ትላለህ? ቆይ ምንድነው እሺ ከተቀበልክ ጥሩ፣ ከተቀበልክ አሳየኝ። ትቀበለዋለህ? የጀላልን ፍቺ ምንድነው ያልኩህ? በምን መስፈርት ነው የምቀበል ብዬ ምን ተናገርኩ? የመቀበል ግዴታ ያለብኝ ብላል አይደል እኮ። ከምን አንፃር ነው እንደዛ ያልኩት? በሐዲስና በቁርአን አልክ አይደል እኮ። አንድ ጊዜ 30 ሰገድ ስጠኝና እንዴት አድርጌ እንደምቀበል ላስረዳህና ከዛ በኋላ ትጠይቀኛለህ። ስለዚህ ክፍል ብቻ ንገረኝ። ይሄን ክፍል ስለሱ ክፍል ይሄን ክፍል የማትቀበልበትን ምክንያት ንገረኝ። በጣም ጥሩ። ይሄ ክፍል በሶስተኛው ነገር ላይ ነው የሚወድቀው። ምክንያቱም አንደኛ እሱ ጎበዝ። ሶስተኛው ምንድነው? ከቁርአን ጋር ቁርአንን አይቃረንም፣ ቁርአንም ደግሞ ስለሱ ነገር አይደግፍም። ስለዚህ ገለልተኛ ብሎ ነገር አለ እንዴ? እንደዛ ገለልተኛ ብሎ ተፍሲር አለ እንዴ? አለ ማለት ታሪኩን እኮ ነው ያወራው። ተፍሲሩ ሳይሆን ታሪኩን ነው እየነገርኩህ። ገለልተኛ ነው አልከኝ። ቁርአንም አይደግፈው ቁርአንም አይጥለውም እኮ ትለኛለህ። ምንድነው ሲባል ገለልተኛ ተፍሲር ይባላል። ተፍሲር አይደለም እያወራን ያለነው ስለ አንድ ታሪክ። ስለዚህ ተፍሲር ነው የጠየቁት። ፕሊዝ ሰላም
እባክህ እያወራለሁ ተፍሲር ላይ ስለተጻፈው ታሪክ ነው እያወራነው ተፍሲር ስለዚህ ተፍሲር ነው የጠየቅኩ ስለዚህ ስፔሲፊክ ተፍሲር ስለነ ጀላላይን ስለነ ኢብኑ ከቲር ስለነ ኢብኑ አባስ ስለዘገቡ ተፍሲር ነው የጠየቅኩ በመጀመሪያ ኢብኑ አባስ ተፍሲር የለውም ኢብኑ አባስ ተፍሲር ኪታብም ጽፎ አያውቅም የኢብኑ አባስ የተናገራቸው ተብሎ ሌላ ሰው ያሰባሰበው ተፍሲር ኢብኑ አባስ ይላል አይደል አራዩል ተንዊር አልሚቅባስ ሚን ተፍሲር ኢብኑ አባስ ነው ሚን በቃ እኔ ተፍሲር ኢብኑ አባስ ኮን ያልኩት ምን አልኩ እኮ አይደለም የኢብኑ አባስ ተፍሲር ሳይሆን ኢብኑ አባስ ተናግሮታል ተብለው የተሰበሰቡ የሱ ቃላት ናቸው ተብሎ ችግር የለውም እኮ ስለዚህ ተፍሲር ኢብኑ አባስ ማለት በመጀመሪያ ደረጃ ቃላት ማለት ነው በመጀመሪያ ደረጃ ይሄ ተፍሲር በዑለሞችም ዘንድ ስለዚህ ነገር ሲናገሩ አንደኛ ኢብኑ አባስ ጋር የሚደርስ አይደለም ዝም ብሎ የተቆረጠ እሺ ስለዚህ ውሸት ነው እኔ እኮ በጣም ግራ አጋባኝ ሰላ ይሄ ውሸት ነው እየገባህ እኮ ግራ ያጋባህ እኮ ለመስማት ዝግጁ ስላልሆንኩ ነው አይደለም የምታወራው ነገር ስለማይስማማ ነው አሁን ምን አባስ ጋር ለምሳሌ ላሳይ ይሄ ሰንሰለት ኢብኑ አባስ ጋር አይደርስም አልከኝ አይደል አላልከኝም የትኛው ነው ሰንሰለት አይደርስም ያልኩ ኢብኑ አባስ ብለህ ይሄ ተፍሲር ሰንሰለት አይደርስም አልከኝ መቅደስ ባለው ኮሜንት ላይ ያደረገኝ ቢዩቲን አንሽሊንግ ኮሜንት ላይ እሺ ሰላም በቃ አጠቃላይ ልተኛ እሺ በቃ ይሁን አንድ ነገር ንገረኝ ልተኛ ሲሆን በመጀመሪያ ምንም ሚለውን ነገር ሳትረዳ ነው እያወራ ያለው በቢያንስ እንኳን አንድ ሰው ምን ለማት እየፈለገ ነው መረዳት ሶስት ነገራቶች አሉ አልኩ ሁለተኛ እኔ ሶስት ነገራቶች የፈለኩት ይሄን ተፍሲር የማትቀበልበት ምክንያት ምንድነው በቃ እሱ ነገር የትኛው ተፍሲር የኢብኑ አባስ የነ ኢብኑ ከቲር የነ አልጀላላይን ስለ ታቦቱ የዘገቡት እነዚህን ሁሉ ትቀበሏለህ ሐዲስ እንደሚለኝ ነው ማረጋው እነሱም እኮ እንደ የጻፉት እንጂ እኮ ተቀበሉት ብሎ አይደለም ያው ጻፉት ነው የጻፈው ተቀበሏል ሳትቀበለውም ማለት እንደ ታሪክ እንደ አፈ ታሪክ አዎ እንደ አፈ ታሪክ እቀበለዋለሁ እንደ አፈ ታሪክ ነው አፈ ታሪክ ማለት ፕሩፍ የለህም ማለት ነው አዎ ፕሩፍ የሌለው ነገር ለዛ እኮ ነው ፕሩፍ የሌለው ነገር ከታመጡት ፕሩፍ የሌለው ነገር እነሱ ከታመጡት አይሁዶች ሲያወሩ ሰምተው ስለዚህ ወሬ ነው የተጻፈው ማለት ነው የተፍሲር በዚህ ታሪክ ላይ የተጻፈው ወሬ ነው ከአይሁዶች የተነገረ ወሬ ነው ስለዚህ እነ ኢብኑ ከቲር እና አልጀላላይን እዚህ ጋር ጻፉላችሁ የቁርአኑ ትርጉም ወይም ተፍሲር ብለው ወሬ ነው የጻፉላችሁ ማለት ነው እዚህ ጋር ይጻፉት አው እዚህ ጋር አይሁዶች የሚያወሩትን ወሬ ነው የጻፉት ትክክል ስለዚህ ይሄ ትክክል አይደለም አትቀበሉትም ወሬ ሳልኩም ትክክል ነው አይደለም አላልኩም ማረጋገጫ ስለሌለው ዝም ብለን እንዳፈ ታሪክ ትቀበሏለን ያልኩ እስካሁን እየገባ አይደለም አየ ወሬ ከሆነ ቋንዴ ወንድሜ ወሬ ከሆነ ከአይሁድ ወሬ ሰምቶ ጻፉ ካልክ ከአይሁድ ነው ወሬ ሰው ከአይሁድ ራሱ ወሬ ሰምተን የጻፍነው ያሉበትን ስጠኝ እስቲ እስራኤልያት ነው ያው መጀመሪያ የተረከው ከአይሁድ ሰማን ያሉበትን አሳይም ፕሊስ እና ለተኛ በቃ እንደዛ ከሆነ ኢብኑ ከቲር መጀመሪያ ተፍሲሩን ሲጽፍ መግቢያው ላይ ጻፈውን ነገር ለዚህ ስፔሲፊክ ለታቦቱ በተመለከተ ከአይሁድ ነው የሰማሁት ያለበትን አይሁድ የነገሩትን እስራኤሊ ቁርአንና ሐዲስ ላይ ከሌለና ይያወራን ያለው እዛ ጋር መጀመሪያ ተፍሲር መግቢያው ላይ ካየኸው ምን አይነት ነገሮች እነዚህ ነገሮች የምትረዳበትን ይጠቅሳል ስፔሲፊክ ይሄን ብሎ አይደለም እነዚህ ሰላም ማስረጃ ስጠኝ ፕሊዝ ስፔሲፊክ ይሄን ስለ ታቦቱ ከሆነ አይሁድ ነው የሰማሁት ያለበትን የሰማው ወሬ በመጀመሪያ ደረጃ ስህተት ነው የጠየቀው እየነገርኩ እያለ ስህተት ነው እየሰራ ያለው ማስረጃ ስጠኝ በጥቅሉ ከጠቀሰ ስፔሲፊክ መጥቀስ አይተበከበ ማስረጃ ስጠኛ ወንድም ስለ ታቦቱ ስለዚህ ለምን ስፔሲፊክ ትፈልጋለህ ስፔሲፊክ ለምን ትፈልጋለህ አንዴ ሰላም የኢብኑ ከቲር ጠቅላላ ወሬ ነው የሰማው ተፍሲሩ ጠቅላላ አላልኩም መግቢያው ላይ እኮ የተናገሩ ሁሉንም ይወክላል አልከኝ ስለ እስራኤልያት የሚያወራውን ነው እየተናገረ ያለው አልኩ ስለ አሁን አንተ በራስ እያልኩ ነው ፋላሲ እየሰራ ነው ምን ያላልኩትን እንደዚህ ብለሃል እያል ፋላሲ እያልኩ ይሄ ነገር በነገራችን ምንድነው አላልኩም ያላልኩትን ነገር ነው ያወራለው አልጀላላይን ከየት ነው የሚያመጣው እሱም ወሬ ነው ኧረ እባክህ ሁሉም እዚህ ጋር የተጠቁ እስራኤልያት እያልኩ ወሬ ሰምተን ነው ብለዋል ይሄም ወሬ ነው ያለው በመጽሐፉ ላይ በመጀመሪያ ደረጃ እኮ እነሱ እኮ በዛን ጊዜ ሷሃቦች በነበሩበት ዘመን እኮ አይደለም ከነሱ አሁን እኔ እሱን አልፈለኩም ወሬ ነው ብለዋል ወይ ወሬ ሰምቼ ነው ከአይሁዶች ብለዋል ጀላላይን ለምን ይላል ማለት አይተበከበትም እንደዚህ አይነት ነገር ስለዚህ ነገር ወሬ ያልክበትን ፕሩፍ ስጠኝ አልጀላላይን ይሄን ወሬ ነው የዘገብኩት ወሬ ሰምቼ ነው አይተበከበትም በመጀመሪያ ደረጃ ወሬ ሰምቼ ነው ብሎ መናገር አይተበከበትም ይሄ ነገር እንዴት መጣ ወሬ ሰምቶ ነው እኮ አልካንተ እኮ እሱ አይደለም ወሬ ሰምቷል ከአይሁዶች የተነገሩ ወሬ ወደ እነሱ መጥቶ ነው እንዴት ነው የመጣው ከአብደላ አባስ ይያለ ስለዚህ እኮ ወሬ ሰምቶ ማለት እኮ አልከኝ ወንድ በጣም ስማ እሺ አንድ ጊዜ በቃ ይኸው ለመስማት እኮ ዝግጁ ብትሆን እውነት ለመናገር እኔ በቃ ተቀጥሉ እሺ እኔ ደከም
እውነት ነው። በድካም መንፈስ ሆነ ልትረዳችልም አረፍ ብለህ ግን ብትመጣ የበለጠ ላንተ ተጠቅም። ምንም እኔ ባይዘወይ አሁን የሰማሁትን ንገረኝ ካልከኝ አንደኛ እርስ በርሱ የሚጋጭ ነገር ነው የምታወራው፣ ማስረጃ አልሰጠኝም። ሁለተኛ ደግሞ በነገራችን ላይ የተናገርኩት እንድገሙ ብለህ ወላሂ አትደግሙ። አንዴ ችግር የለውም እሱ ለኔቶ እሱ ችግር የለውም። አየህ ስሜትን እያወራህ ነው ማለት ነው። ስሜትን የምታወራው እሱ እስቲ ለሰሚው እንተዋለን፣ ችግር የለውም። ፎሎወሮች በቃ ማለት ያሉ ሰዎች ደስ እንዲላቸው አንተ አዳምጥ እንጂ ሰላም አንተ አዳምጥ። እኔ አንተ ደስ እንዲል እነሱ ደስ እንዲላቸው አስቤም ተመኝቼ ማላቅ። እኔ እውነቱን መናገር ነው። አንተ ደስ ማሰኘ ከፈለክ ደስ አሰኛቸው ሰዎቹ። እኔ አሁን የምፈልገው ምንድነው ፎልት ፋይንደር ነው የሆንከው አንተ ከንግግርህ ማለት ነው። ለመስማት እንኳን እኔ የምናገረው ለመስማት እንኳን ዝግጁ አልነበርኩም። ኧረ ሰላም እኔ ፕሩፍ ፋይንደር ነኝ፣ ማስረጃ ስጠኝ ያልኩ። ፕሩፍ ፋይንደር ነው ፎልት ፋይንደር ነው አንተ የቃልን ብቻ ነው የምታወራው። ስለዚህ ፕሩፍ የለህም አይደል? ምንድነው ፕሩፍ አለክ? ፕሩፍ ስጠኝ እኮ። እሺ በጣም ጥሩ በጣም ጥሩ። ይሄን ነገር ከማን የሰሙት ነው አይደል ጥያቄ? ፕሩፍ ስጠኝ። ይሄን አንቀጽ ስለ ታቦቱ ከአይሁድ ነው የሰማው ነው የሚለው ፕሩፍ ስጠኝ። እንዴ ለምንድን ነው እንደዛ ነገር ይሄን አንቀጽ ብሎ መተናገር? በጥቅል ከተነገረ ስለ እስራኤል የምልከቱ ጠቅላላ ስለ እስራኤል ሲናገር ወሬ ነው የሰማው ነው የምትለው? እስራኤልያት እንዳለ ወሬ ነው የሚሰማው። ስለዚህ እውነቱን መስሎት መመዘኛው ምንድነው? በጣም ጥሩ ቁርአንና ሐዲስ። ስለዚህ ቁርአንና ሐዲስ ይደግፋል የታቦቱን? በጣም ጥሩ ቁርአንና ሐዲስ ይሄን ነገር አይቃወመውም አይደግፈውም። ምን እንደዚህ ብሎ ነገር እንዴ? ታዲያ ውሸት ከሆነስ ወሬ ከሆነስ እኮ ለዛ እኮ ነው እኛ ምንድነው የምንለው? ለዛ እኮ ነው ይሄ እውነትም ውሸትም ነው ማለለው ዝም ብሎ። ስለዚህ ማስረጃ ስጠኛ። ይኸውልህ ቁርአኑ መቼም ማረጋገጫ ነው ትሆናላችሁ አይደል? ቁርአኑ የመጽሐፍቶች ሁሉ ታላቅ ነው ትሆናላችሁ። ኦኬ ቁርአኑ ይሄን ያረጋግጥልን እስቲ ያረጋግጥልን። ቁርአኑ ይሄን ምን ያረጋግጥልሃል? ምንድነው ለድህነት የሚጠቅመን ነው እንጂ የሚያረጋግጥልን ታሪክ ስለ ድነት አይደለም። አይ ስለ ድነት ነው ምን አገባኝ? ስለ ድነት አይደለም ማውራው ነው እኔ ስለ ታቦት ነገር ቁርአኑ ምንድነው እየነገረን ያለው? ታቦት እንደነበረ በቃ በውስጡ ግን ቅርሶች እንደነበሩ ተነገረ። ታቦቱ መመዘን ነው ውስጥ መንገድ ለምንድን ነው የሚያስፈልገን? አንተ ከፈለክ ቁርአኑ ሰላም ቁርአኑ መደገፊያ ነው ማስረጃ ነው ማረጋገጫ ነው ትላላችሁ። ይሄን አረጋግጥልኝ። የአይሁድን ታሪክ በቁርአን በመጀመሪያ ቁርአን የሆነ አይሁዶች ምን በሉ ምን ጠጡ ምን ሳጥናቸው ውስጥ ምን አስቀመጡ የሚለውን ሊያረጋግጥ አይደለም የመጣው። ኦኬ ይሄን ይኸውልህ የምመዝነው ይሄንን በቁርአኑ ስላኬ በቁርአኑ መዝነውና አረጋግጥልኝ። እኔ ያልኩህ ምንድነው አንድ ታሪክ እውነት ነው ወይ ውሸት ነው ለማለት የምመዝነው በቁርአን ነው። ቁርአንና ሐዲስ ነው። ስለዚህ ዲቴል ያልተነገረን ነገር በቃ ይሄን ነገር ከአይሁዶች የሚመጣውን ነገር ዝም ብዬ ውሸት ነው ማለት ነው እውነት ነው ማለት ምክንያቱም ማረጋገጫ እዚህ ጋር አልተነገረም። በዚህ ጉዳይ ላይ መናገር ማለት ነው። ለዚህ ጉዳይ ቁርአኑ ማረጋገጫ ሐዲስም የለውም። በቃ ወሬ ነው። እነሱ ወሬ ነው የጻፉት። እውነት ሊሆን ይችላል ውሸት ሊሆን ይችላል። ስለዚህ ይሄ ተፍሲር ስህተት ነው ማለት ነው። ማረጋገጫ አንተ ነህ ስህተተኛ ማረጋገጫ የሌለው። ኦኬ ይሄ በቁርአኑ ይረጋገጣል እንዴ? በቁርአኑ ይሄ ነገር እኮ አይደለም። እንደዚህ ይረጋገጣል ወይስ አይረጋገጥም? ነገር ይረጋገጣል። ይሄ ነገር መረጋገጥም አይጠበቅበትም ነው። አይረጋገጥም። ጥሩ በሐዲስ ይረጋገጣል። ቢስሚላህ አይዞህ በሐዲስ ይረጋገጣል። ነገር ገብቷል። ግን የምነግርህ ነገር እየገባህ ነው ማለት አማርኛ በሐዲስና በቁርአን ችግር የለውም። በሐዲስና በቁርአን ይረጋገጣል ይሄ ክፍል ምኑ ለምሳሌ ምኑ ስለ ታቦቱ ውስጡ ስላለው ከሰማይ እንደወረደ ውስጡ ስላለው ይሄን ሁሉ በቃ አሁን ከሰማይ እንደወረደ አይደለም ታምር ሰራ እንደነበር ቋንዴ ወንድሜ ስለ ዕቃው ብቻ ሳይሆን ስላለው ብቻ ሳይሆን ታምር ይሰራ እንደነበር ጦርነት ያሸንፉ እንደነበር ሁሉ እዚህ ላይ ተቀምጧል። ይሄን ሁሉ በቁርአንና በሐዲስ አረጋግጥልኛለሁ ወይስ አታረጋግጥልኝ? በጣም ጥሩ። አንድ ጊዜ ሚውት አድርገሽ ስማኝ። እሺ በጣም ጥሩ። ስለዚህ እኛ በቁርአንና በሐዲስ የተነገረን ነገር ጥቅል የሆነ ነገር ከተነገረን ጥቅል የሆነውን ነገር እናምናለን እንቀበላለን። ከዛ ስለ ዝርዝሩ ነገር እስካልተነገረን ድረስ ይሄ እንደዚህ ነው ብለን አናወራም። ይሄ እንደዚህ ማለት እርግጠኛ እንደዚህ ነው ብለን ይሄ ነው ብለን በእርግጠኛ አናወራም። ግን እንደዚህ ግን ይባላል። እዚህ ውስጥ ያለው አሁን ስለ ሳጥኑ ነገር ውስጡ ዕቃ እንዳለው ነገረን፣ ቅርሶች እንዳሉት ነው። ግን ቅርሶቹ ምን ናቸው ብሎ አልነገረን። ማረጋገጫው ምንድነው? ምን ቅርስ ውስጡ እንዳለ ቅርስ ብቻ አይደለም እኮ ጭራሽ ኃይል ያደርግ ነበር እኮ ይላል። ጦርነት ያሸንፉ ነበር ይዘው ሲወጡ ይላል እኮ። ይሄን ነገር ምንድነው ከምንድን ነው የጻፉት? ከእስራኤልያት ነው አልኩ። ኮርጀው ወስደው ነው ቢስሚላህ በመጀመሪያ ኮርጀው የሚባል ነገር አንተ የሰማውን ነገር መጻፍ መኮርሽ ምን ታዲያ አረጋግጥልኛ። በቁርአን ነው በሐዲስ አረጋግጥልኝ። ኮረጃ ወሬ አለመሆኑን አረጋግጥልኝ።
ወሬ ነው እያልኩ አይደል እንዴ? ከዚህ ውጪ ወሬ ነው በቃ። ስለዚህ ማራገጫ የለውም። በቃ ጥሩ ይሄን ነው እየነገርኩህ እኮ ከቅድም ጀምሮ ይሄን ነው እኮ እየነገርኩህ። ዝም ብለህ ትደጋግመዋለህ እንጂ ከቅድም ጀምሮ መነግረኝ ነበር። ይሄን ነው ጥሩ። ስለዚህ የኢብኑ ከቲር ይሄ ተፍሲር ወሬ ነው አትቀበለው አላልኩም። ወሬ ጉድ በቃ እኔ ደከመኝ ደናው አላልኩም። አይ ያላልኩት ነው ወሬ ነው ሲል ይሄ ነገር ትክክል ነው ያለው። እንደ አፈ ታሪክ እናገረዋለሁ። ልክ እንደ አፈ ታሪክ ይወራል። አፈ ታሪኩን አንድ ሰው ሰምቶ መቀበል ይችላል፣ ማመን ይችላል። ምን ብሎ ነው የሚያምን? ማስረጃ በሌለው ነገር ላይ እንዴ? በጣም ጥሩ ማስረጃ ያለው ማስረጃ ከሌለው ይሄ የምትቀበለው ማለት ነው። ምንድነው የምትለው? ተወቁፍ ማለት ትቆማለህ። እውነትም ውሸትም አይደለም። ስለዚህ ነገር አላውቅም። እውነትም ውሸትም ያለው ነገር ምን ይባላል? ንገረኝ። ይሄው እንደዚህ ነገር ስለ እውነትም ውሸትም እንደሆነ የማናውቀው ታሪክ ማለት ነው። በዛ በታሪኩ ላይ እውቀት ስለሌለን ትክክለኛ ተጨባጭ የሆነ እውቀት ስለሌለን እውነትም ውሸትም የሆነ ነገር ምን ይባላል? ስሙ ለምሳሌ አንተ እኔን ብቻ አምነህ ሰው ላይ ብቻ ዝም ብለህ ለምሳሌ እኔ የሆነ ነገር ነገርኩ። ሰላ ወንድሜ ፕሊዝ እዚህ ጋር ሆነና አንድ ነገር ነገርኩ። እውነትም ውሸትም ያለው ነገር ምን ይባላል? ስም አለው? ምን ይባላል? አዎ እውነትም ውሸትም ያለው ነገር ማለት ምን ይባላል? ስሙ መሀል ላይ ያለው እውነትም ውሸትም ምንድነው? እውነትም ውሸትም ልንለው የማንችለው ማለት እኮ ምን ይባላል? ካላልኩ እውነትም ካልሆነ ውሸትም ካልሆነ ምን ይባላል? ዝም ትላለህ እንጂ እውነትም ውሸትም አትልም ነው እንጂ ምን የምትለው ነገር ስያሜ ያሰጠው። አሁን በምሳሌ ልንገርህ። እኔ አንድ ነገር ነገርኩ። አንድ በምሳሌ ነገርኩ። እኔ ለምሳሌ እዚህ ቦታ ነው ያለሁት ብዬ ነገርኩ ለአንተ። እሺ እውነትና ውሸት መሆኑን የምታረጋግጠው በምንድን ነው? በአንተ እዛ ቦታ ለመሆን ማራገጫ ካጣው ውሸታም ነህ ማለት ነው እኮ። በምን አረጋግጥ? አሁን በምንድን ነው? አሁን ለምሳሌ እኔ ያለሁት ዓለም ባንክ ነው አልኩ። ለምሳሌ አረጋግጥልኝ። እውነትም በቃ ሰላመዲን ብሏል ነው እንጂ እሺ አረጋግጥልኝ። ዓለም ባንክ የሚለውን ነገር ኦኬ፣ ዓለም ባንክ ሄጄ ያረጋግጥና ከሌለ ውሸታም ነህ አንተ። በቃ ካሌ ሄደህ አሁን ባለህበት መታ አላረጋግጥም። አሁን ባለህበት እውነት ነው ወይስ ውሸት ነው የምትለኝ? አሁን ባለህበት ነው እያልኩ። ስለዚህ ሳላረጋግጥ አልጽፍም እኔ ወንድሜ። አየህ ሳላረጋግጥ ዓለም ባንክ ያለው ሰላለም። ቆይ ስማኝ ወንድሜ፣ አሁን ትጽፋለህ አትጽፍም? አሁን ትጽፋለህ አትጽፍም ማለት ነው። እኔ ሳላረጋግጥ ሰላ ያለው ዓለም ባንክ ነው አልልም። ምክንያቱም አሁን ትላላትልም አይደለም እያወራለሁ። ጥያቄው እሱ አይደለም። አሁን ያልሆነ ውሸትም አትለው ነገር አለ እያልኩ። በምድር ላይ ያለው ወይ እውነት ነው ወይ ውሸት ነው። መሀል ላይ የሚባል ነገር የለም። የመጀመሪያ ኦኬ፣ ወይ እውነት ነው ወይ ውሸት ነው። ውሸት ነው የምትለው ከማረጋገጥ በኋላ ነው እያልኩ። ስማኝ፣ አንድ በምድር ላይ ያለው ነገር ወይ እውነት ነው ወይ ውሸት ነው። መሀል ላይ የሚባል ነገር የለም። መሀል ላይ ያለካል እኔ ያላልኩት እውነት ነው ወይ ውሸት ነው በለኛ። ልመልስልህ። እኔ በምድር ላይ ያለው ልመልስ። ለዚህ ምሳሌ ብለህ ስላመጣ እመልስልሃለሁ በምሳሌ ወርቅ። ለምኑ ነው ምሳሌ የሰጠው? በጣም እውነትም ውሸትም ብለህ ልንገርህ። ላንለው እንችላለን። ከምን አንፃር ነው ልመልስልህ? ይብቃችሁ፣ ኧረ ይብቃችሁ። በቃ ሁለታችሁም ይብቃችሁ። በቃ መዝሙሪያ ይብቃችሁ። በቃ ይብቃ እንዴ! እኔ ከአንተ ጋር ሳወራ እናንተ መጽሐፍ ስጠይቅህ እንዴት ነው እኛንን የምንረዳው እያልክ ስታስቆመኝ የነበረው አይደለም። ቆይ ሐሰን ወላሂ ይሄን ጥያቄ ከመለሰልኝ በእርግጠኝነት አይመልስም። ዳርዳር ይሄዳል። በእርግጠኝነት ከመለሰ አንድ ከነገር ራሱ አንፃር እውነትም ውሸትም ላትለው ትችላለህ። ልመልስልህ፣ ጠይቀኝ፣ ልመልስልህ። ምን ልመልስልህ? የት ነው ያለሁት አይደል ጥያቄ አይደል? እኔ ያልኩህ ጥያቄ እኔ አሁን ዓለም ባንክ ነኝ ብዬ ተናገርኩ። አሁን አንተ ይሄን ነገር ሰምተሃል። እውነት ነው ወይ ውሸት ነው የምትለው በምን ላይ ተንተርሰህ ነው? አሁን ባለህበት ሁኔታ። በጣም ጥሩ እኩል ነገር እኮ ነው። እንደዛ ስትለኝ ምንድነው የማደርገው? እኔ ራሴ ከሆንኩኝ ራሴ መጥቼ አንተ የተናገርከውን ቃል አልወስደውም። አንተ የተናገርከውን ፕሩፍ የማደርገው ለራሴም እውነት ነው የምለው ውሸት ነው የምለው ፕሩፍ ሳደርግ ነው። አረጋገጥኩ አላለም? አሁን ጥያቄው አሁን ላይ ሆነ ነው ከማረጋገጥ በፊት አሁን ላይ እውነት ነው ወይስ ውሸት ነው የምትለው ነው ያለው። እኔ እኮ አሁን ላይ ሆነ ያልኩት ጥያቄው አትሽፍት አድርጓል። ሰላም አንድ ነገር ፕሩፍ እስካልተደረገ ውሸት ነው። ፕሩፍ እስካልተደረገ ድረስ አንድ ነገር ስለዚህ እኔ አሁን ዓለም ባንክ ነኝ ብያለሁ። ዋሽቻለሁ? ዋሽታል። ያን ነገር እስካላየሁ ውሸት ነው። እውነት እኮ ነው እንዴ? እንጂ አይደለማ ያልከኝ ተቀብዬ ነው ሰው ብዬ ማለት ነው። ወዲህ እኮ ነው ጀመር የምትጠቀመው ፎር ኤግዛምፕል እኮ ማተሪያ እኔ አሁን ዓለም ባንክ ነኝ ያልኩህ
አሁን ዋሽታል አንተ ምክንያቱም እኔ እስኪ አንተ ማተር እንደሚያደርግ ያገናኝ እስኪ አንተ ውሸት ነው አልክ እኔ ስናገር ሚውት ታደርጉኛላችሁ እኔ ስናገር ዝም ትሉኛላችሁ መቅዲ ያመሰግናል ቆይ መዝሙር ያሬድ ቆይ አንዴ እፈልግሃለሁ አንድ ነገር ይብቃን ሀቢቢ ይብቃ እኔ እንግዲህ መቅደስም ምስክር ነሽ ኤደንም ምስክር ነሽ አንድ ጥቅስ አምጥቼ ጥያቄውን ስጠይቅ አታውቁትም እንደናንተ መጽሐፍ እንደኛ መጽሐፍ ነው እየመለስኩልህ ያለሁት ብዙ አትከራከረኝ አትጨቃጨቀኝ አይገባህም እያለኝ ነበር አይደለ ሰምታችኋል ሙስሊሞችን ደግሞ ስትጠይቁ በቃ ጥያቄውን ጠይቁ መልሱን ባትቀበሉትን ኤደን አንቺ ምስክር ነሽ ከይቅርታ ጋር መልሱን ባትቀበሉትን ወይም ባይዋጥላችሁ አንዴ ልጨርስ እየተናገርኩ አፋፉን ሲሉት ለምንድነው ያሬድ ሚውት የማታደርጉለት ለያሬድ ኧረ እባክሽ ማነው አፋፉን ያለው ውይይት ነው ማንም ያደረገው የለም ሁለቱም በአንድ ላይ ነው ሲያወሩ የነበረው አሁን መጣሽ ትጋታው ድረስ ሚውት አድርጉ አናደርጋንቶች እዚህ ቤት ያለ መግባት እኮ ነው እንደምናደርገውበት ቤት ለምን ተከትላችሁ የምትገቡት ስርዓት ያዘዛል ይኸውልሽ ስሚ አንዴ ሚውት ነው አሁን መሰሽ ነው ህግ የምታወጪው እንጂ አንዴ ሁለታችሁ ሚውት አድርጉ በእናታችሁ ያቆን ያወራ አፋፉን እያለው ሚውት ማታደርግልኝ ስሚ ሞዴሬተር አለው መዝሙር ያሬድ እንደፈለገ ማድረግ ይችላል እሺ አስተያየት መስጠት አይጠበቅብሽም ኦኬ እናመሰግናለን ሌላ ጥያቄ እንድንጠይቅ ፈቀዳችሁ ጥያቄ አለን እሺ ጥያቄ አለን ሁሉ ለበጎ አንዴ ሁሉ ለበጎ አንዴ እኔ ከገባሁበት ቅጽበት ጀምሮ ቤቲ መልሻት ቤቲ መግዲ ማን ነው ሞዴሬተሮች ኦኬ ለመዝሙር ነው እሺ ሁሉ ለበጎ እኔ ከገባሁበት ቅጽበት ጀምሮ ጥያቄ ስንጠያየቅ ነበረ በስነ ስርዓት ስናወራ ነበረ እኔ ጥያቄውን ጠይቄ የተመለሰልኝን መልስ ባይዋጥልኝም ባልቀበለው እሺ ብዬ አውርተን ጨርሰናል እናንተ ደግሞ ጥያቄውን ሙስሊሞችን ጥያቄ ሰጠኝ ሰምተከኛል አንተ እንግዲህ ታዛቢ ነህ ለምን ግን ይጨርስ መልሻለሁ እኔ እሺ ቀጥል መዝሙር አንዴ ሐሳቤን ልግለጽ ዲያቆን መዝሙር ያስን ቀጥል እንደምን እሺ ኦኬ መልሱን ባይዋጥልኝም መልሱ መልሻለሁ አሉኝ አታድክመኛል ልወጣ ነው አሉ እሺ እስልምና ላይ ደግሞ ጥያቄ ጠይቃችሁ እኛ የምንመልሰውን መልስ ባይዋጥላችሁም ጆሮ አላችሁ መስማት ከዛ ወደሚቀጥለው ምክንያቱም በአንድ ነገር ላይ ስንት ሰዓት መቀመጥ ይቻላል ረጅም ሰዓት መውጣት መውረድ አያስፈልገውም ጥሩ እንደ እስልምና አስተምሮት እንመልሳለን አለቀ እንጂ በአንድ ነገር ላይ መጨቃጨቅ እዛው ላይ ማደር ምን ያደርጋል መልካም ያሲን የኛ የያዛንና የኔና አንተን ልዩነቱን ልንገርህ እኔ አንተን ልዩነቱ ዲያቆን መዝሙር ብትነግረኝ ልዩነቱ ለኔ አይገባኝም አልቀበለውም አንዴ እሺ ቀጥል ሐሳብን ቀጥል እኔ ፕሩፍ አድርጌልሃለሁ ኦኬ ምን ብዬ ፕሩፍ አደረኩልህ ሊሆንም ላይሆንም ይችላል የሚነግር ካፊ አልወጣም እውነትም ውሸትም ያልሆነ ብዬም አልዋልኩም ኮንፊውዝም አላረኩም ምንድነው ያረኩ ይሄው ይሄ የተነገረው ከጣውታት አንፃር ነው ሊስቱን ዘረዘርኩልህ ይሄ ደግሞ ሪዝ ዘጻት ላይ ደግሞ ይሄው ኪሩቤስ ሲባል ምንድነው ሁሉንም እውነትም ውሸትም ወይ ይሆናል ወይ አይሆንም የሚባል ነገር አፈ ታሪክ ወሬ የሚባል ነገር አልነገርኩም ፕሩፍ አመጣውልህ ለጠየቀኝ ጥያቄ ፕሩፍ አመጣውልህ ፕሩፌ ግምታዊ አይደለም ፕሩፌ እውነትና ውሸት ያልሆነ የሆነ የስና ነው የሚባል ግምት አልሰጠውም ፕሩፌን አመጣውልህ ፕሩፉን መቃወም ይችላል ወንድሜ ፕሩፍ አላመጣልኝም ያሲን ማን ነው ሰላም እንደን ያደርገው ሊሆንም ላይሆንም ይችላል ፕሩፉ ሊረጋ እውነትም ውሸትም መሃል ያለ ይለኛል ስለዚህ አልገባኝም ሶ ምንም የማይገናኝ ነገር ነው አሁን የተናገርከው ማን ነው ያሲን አይደለም ያሬድ ከያሲን ጋር ነው ማውራት ያልተረጋገጠ ነገር እኔ ያልኩት ያልተረጋገጠ ነገር እነሱም ውሸትም ልትላቸው አንተ ያልተረጋገጠ ነገር ሁሉ ውሸት ነው በጌታ ወይ ከሐሰን ጋር ይቀጥል ሰላም አንዴ ኦኬ መዝሙር ያሬድ እኔ የጠየቅኩን ጥያቄ ሁለት ጥቅስ አንድ ጥቅስ አመጣሁኝ አንተ ለዛኛው ጥቅስ ተቃራኒ የሚሆን ጥቅስ አመጣ ያንኛው ስለ ጣዖት ነው የተነገረ አልከኝ ማስረጃ አልሰጠውም ለጥያቄዎች ንገረኝ እኮ ይኸውልህ የሰጠኸኝ ማስረጃ እግዚአብሔር የፈቀደበትን ስዕል እንዲሳል የፈቀደበትን ነገር ሰጠከኝ
ለኔ ለሙስሊሙ እምነት ውጭ ለሆነ ሰው ሁለቱ የሚፋለስ ጥቅስ ነው ብዬ ጨረስኩኝ። እዛ ላይ በጣም መጨቃጨቅም ስላልፈለኩ ማለት ነው እንጂ ገብቶኝ አይደለም። አንድ እዚህ ጋር እንዲገባ አይደለም ነው የሚጠብቀው። ግን ይሄ ወሬ ነው፣ ይሄ ግምት ነው፣ ይሄ እንዲህ ነው ብዬ ተናግሬያለሁ። አልነገርኩም አይደል? እንደዛ አላልኩም ብያለሁ። አልክም አላልክም አይደለም ያሲን ፕሊዝ ቢ ፌር። እኔ አሁን ትቼ አሁን የመጣሁት አይደለም። ስማኝ ቆይ፣ አሁን እንቅልፌን ትቼ የመጣሁት ካንተ ጋር የጀመርነው ነገር ስላለ ቻውም ሳልል ስለወጣው ተሰምቶኝ ነው። በቃ አመሰግናለሁ ልክ ነው የመጣሁት። ሶ ይኸውልህ ያሲን፣ አሁን እኔ ለጠየቀኝ ጥያቄ ሁለቱንም አምጥቼ ግራ ሳላጋባ አንተ መቀበል አለመቀበል መብትክ ነው ብዬ ቀጥሎ ግን ምን አደረኩልህ? የስም ኖም አላልኩም፣ እውነትም ነው ውሸትም ነው አልተረጋገጠም ተረጋግጧልም እያልኩ ግራ አላጋባውም። ይኸው ዘዳግም ከዚህ አንጻር፣ ዘጸአት ከዚህ አንጻር ብዬ አብራርቼ ላሉ አላብራራውልም ወንድሜ። እኔ ግራ ገብቶኛል። ግራ የገባኝ ግን እሺ፣ ለማንኛውም አንተ ታኛ መልካም ጊዜ ይሆንልህ። ታማኝ እንሁና ፕሊስ። እኔ አንተንስ መረጃ የሰጠው መረጃ ላይ ይሄ ወሬ ነው፣ ይሄ አልተረጋገጠ ነው፣ ይሄ እውነትም ውሸትም ሊሆን ይችላል ብያለሁ። እንደታላልክም ለኔ ግን የመጣው ጥቅስ ጭራሽ የማይገናኝ ጥቅስ ነው። የማይገናኝ ነገር ነው ማለት እኔ እኮ በተሰላ አሁን ሳላህን እኮ ሮንግ እያደረገው ሮንግ አይደለም። እሱ እንደ እስልምናው ትክክል ነው። እኔ ሮንግ አላደረኩም። እንደ እስልምናው ሳይሆን እየሰራ ያለው ፖለቲካ ምንድን ነው? እኔ ባላልኩት ነገር እኔ ቁርአን ላይ ተንተርሼ ጌታኛ ነው መዝሙር ያሬድ አጠቃሎ ይውጣሽ በጌታና ኦኬ። እኔ ማንንም ሰው ሚውት አላደረግም። ስለዚህ አንድ ደቂቃ መግለጽ ይሰኛል። ይሄው የሚታረቅ እኔና ያሲንን ጨርስ። ከዛ በኋላ መብትክ ነው የፈለግከው መናገር። ሰላም እኔ ሞዴሬተር ምንም ስለማይጠቅመኝ መግዲ አንሽልኝ። ማንም ሰው እኔ ሚውት አላደረግም፣ የሆነ ብልግናም ስለሚመስለኝ ሰው የኔ አልፈልገውም። ያሲን እኔ ይኸውልህ ከሰላ ጋር ይሆን ያላቆየኝ ምንድን ነው? ከአንተ ጋር ብዙ ያላቆየኝ ሲጀመር ምን አልኩ? እኔ ጠየከኝ። ኦኬ ዘዳግም ከዚህ አንጻር፣ ዘጸአት ከዚህ አንጻር ፕሩፎች አመጣውልህ። ኦኬ ሳመጣልህ ግን ፕሩፎቹን ይሄ ወሬ ነው፣ ሊረጋገጥ ያልተቻለ ነገር ነው። ይሄ ወይ ኖ ነው ወይ የስ ነው፣ ወይ እውነት ነው ወይ ውሸት ነው። ስለዚህ በቃ ወይ እምትሆ ነው ወይ በቃ ዝም ብዬ እንዳፈ ታሪክ የምቀበለው ነው አላልኩም። አሳየሁህ መጽሐፍ ቅዱስ የሚለው አንተ ተቀበሉ አልተቀበሉ አይደለም ፖይንቱ እኔ ስሰጥህ መሀል ላይ አድርጌ የስና ነው ይሄ እውነት ነው ወይ ውሸት ነው መሀል ላይ አድርጌ አልነገርኩም። የመሀል ኢንፎርሜሽን ብዬ አልሰጠሁም። ሰጥቻለሁ። አንተ አልሰጠኸኝም። ያንተን ስትመልስ እኔ እኮ አንተን መጨቃጨቅና አንተን ማዘየት አንተን ማዛግ ስላልፈለግኩ ነው። ይሄን ሁለቱ ጥቅስ የሚጋጭ ጥቅስ አምጥተህ እኔ ያመጣሁት ጥቅስ ጋር ሌላ ጥቅስ አመጣህልኝ። እግዚአብሔር ያዘዘበትን ማለት ነው። አንተ ጋር ላለመጨቃጨቅ ላለማዛግ ያደረኩት ድርጊት እንጂ ተስማምቶኝና መልሱን ተቀብያህ አይደለም። ሁለት የሶስት ነግሬሃለሁኝ። ሰላህ ደግሞ ያለው ቁርአን አንተ ያንን ቁርአን አንቀጽ ስታመጣ በውስጡ ያለው ነገር በዛ ሳጥን ውስጥ ያለው ነገር በቁርአን ላይ እንደዚህ አይነት ነገር አለ የሚል ቁርአን ላይ የለም። ተፍሲሩ ላይ ግን እንደዚህ አይነት ነገር የሙሴና የሃሩን ወይም የሙሴ ቢሎንጊንግ ቁሶች አለበት ብሎ የሚለውን አንተ አመጣ። ይሄንን ደግሞ እንደ አንድ ሙስሊም እንደ አንድ ሙስሊም ሳላህ ይሄንን ነገር በቁርአን በዝርዝር እነዚህ ነገሮች አሉበት ብሎ እስካልተናገረ ድረስ ውስጡ ያለው ነገር አይነ የቂን የሚባል ነገር አለ። በአይን ታይቶ በትክክለኛ ይሄ ነገር አለ የሚል ማረጋገጫ አለ። ያየኸውን ነገር መመስከር ማለት ነው። አንዳንድ ጊዜ ሰምተን እውነት ነው እንላለን፣ ሰምተን ሐሰት ነው እንላለን። አይተን ደግሞ ድርጊቱን ወይም ቁሱን በአይናችን አይተን እውነት ነው የምንለው ነገር አለ። ተግባባን? ሳላህ የመለሰው ከዛ አንጻር ነው። ያሲን እሱ አንጻሩ እንደዛ የተጠቀመው ወርድ ግን ምንድነው? ይሄ ነገር እውነትም ነው ውሸትም ነው፣ አፈ ታሪክ ነው እውነትም አይደለም ውሸትም አይደለም አይደል ያለ አይደለም ያልኩት። እንደዛ እውነትም ውሸትም ነው ማለት አንችልም ነው ያልኩት። ለምንድን ነው እውነትም ውሸትም ማለት አንችልም ነው ያልኩት? ምክንያቱም ስላልተረጋገጠ ያልተረጋገጠ ነገር እውነት ወይም ውሸት አትልም ማለት ሰላ አዳምጠኝ ፕሊስ። እኔ አሁን ከያሲን ጋር ጨርስ እናውጣለሁ። አይደለም ያላልኩትን እኮ እየገለጽክ እኮ ነው ዲያቆን። እኔ አላልኩም እውነትም ውሸትም ልንል አንችልም ነው እያልክ ያለሁት። ችግር የለውም ያሲን አመሰግናለሁ። ያሬድ አንድ ነገር ብቻ ልጠይቅ።
እኔ በላይ በቃ ጨርሻለሁ። ታንኪ ዩ። ያልተረጋገጠ ነገር ውሸት ነው የምንለው። መዝሙር ያሬድ አንዴ ሰላ መዝሙር ያሬድ ተመለስ። መልካም እንዴት ነው ያልተረጋገጠ ነገር? አንድ ጊዜ በቃ ቆጣ በኋላ ምንም ማብራራት ኦዲየንስ እንሰጣለን። ሳላዬ እሺ አንተ ልጠይቅህ አይደለም አንዴ ሳላዬ በቃ አሁን 878 ሰው ባለበት ሰው የራሱን ሚዛን ይወስዳል። እኛም የጠየቅነውን እንደዛ ነው የሚሆነው። በዚህ ዙሪያ ተመልካቾቻችን በጣም እናመሰግናለን። እንግዲህ በቁርአን ውስጥ ታቦት እንዳለ በግልጽና በግልጽ በአስተምሮ አይተናል። በጣም ደስ ብሎናል። እናመሰግናለን። ወሳኝ ጥያቄ እኔ አንድ ጥያቄ ለምን ቅድም በነፍስ ጉዳይ ላይ ጠይቆኝ ስለመለስኩኝ አንድ ጥያቄ ነው የምጠይቀው መግዲ ከፈቀዳችሁልኝ። ለምን እኔ ተራይን ተጠይቄ ስለመለስኩኝ ሳላ ወይም ደግሞ ያሲን ልትመልሱልኝ ትችላላችሁ። እስልምና የነቢያት ሃይማኖት ነው ብላችሁ ነው አይደል የምታምኑት? ሰላም አለይኩም ሳላ አንዴ ይቅርታ የላይኛው ሳላ አንዴ አጭር የኔ አንዴ ቆይ አንተ ቆይ ስላልክ አይደለም 2 ሰዓት ተቀምጠናል። ቆይ አንዴ በፍቅር በመከባበር ነው ስንወያየ ነበረው። መልካም ያሲንዬ ሁለተኛ ጥያቄ አረባካ አንዴ አትረብሽ ረብሸን በጣም ፈልገህ ከሆነ የመጀመሪያውን ጨርሳችኋል? ይሄ ታቦት ያላችሁትን ጨርሰናል። በቃ እኛ ጨርሰናል። ለምን በቃ ለኦዲየንስ ትተናል መልሱን። ታቦት የሚባል ነገር በእስልምና በቁርአንም የለም። እሱን ከተረዳችሁ አሁንም ልትጣላ ነው ከሱ ጋር ወደ ኋላ አትጎትተን። ኧረ ልጣላ አይደለም ከፈለጋችሁ እና አሎ እኔ ከሱ ተባላልኩ ምን ትምህርቱ ጋር ትጣላለህ? እንደተረዳ ነው ከሆነ በእስልምና ታቦት የሚባል ነገር እንዳለ ግን አለ እንደ አፈ ታሪክ እርግጠኛ አይደለንም። አይደለም አይደለም። በመጀመሪያ ደረጃ ታቦት የሚባለው ሳጥን ነው። ሳጥን ብሎ ደግሞ ማለት የሆነ ነገር ውስጡ አለ ምን እንደሆነ ግን አናውቅም ምናምን። በሙሴ ጊዜ የነበረ ሳጥን ነበረ። በሙሴ ዘመን የነበረ ሳጥን ነው። ምን ያስቀምጥበታል? ለህው ያስቀምጥበታል። ምንድነው ተውራት ምናምን ዕቃ ማስቀመጫ ማለት ነው። ልክ ዛሬ ላይ ሳጥን ዕቃ እንደምናስቀምጥበት ሳጥን ነበር። ይህ ነገር ሳላዬ ተረዳን እኮ ግድ የለም። ሰው የተረዳውን ለምሳሌ ስለ ታቦት ጠየቃችሁን። ሳላዬ አሁን ታቦት ብላችሁ መዝሙር የመለሰ